ዛሬ ስለ አንድ በጣም አስፈላጊ ጉዳይ እናወራለን። በዙሪያ ያሉ ሰዎች ሁሉ ወዳጆች ይመስሏል? ሁልጊዜም አብሮ ስለሳቁ ብቻ ከአንተ ጋር ናቸው ማለት አይደለም። ብዙ ጊዜ ጠላቶቻችን የሚመጡት በጠላትነት ሳይሆን በጓደኝነት ስም ተሸሽገው ነው። ዛሬ ማንነታቸውን የምናጋለጥባቸው 5 አደገኛ ነጥቦች አሉ። ይህ ቪዲዮ እስከ መጨረሻው ካላየህ ምናልባት በገዛ እጅህ እባብ እያሳደግክ ሊሆን ይችላል። ነጥብ 1 በጨዋታ አስመስሎ የሚቀልድብን። አንዳንድ ሰው ፊቱ ያስፈራል፣ በድክመት ይሳለቃሉ፣ ልብን ይሰብሩታል። ለምን እንዲህ አደረግክ ስትላቸው ግን ምነው ቀልድ አታውቅም እንዴ ይሉሃል። ስማኝ፣ ቀልድ ሌላውን ሰው ደስ የሚያሰኝ እንጂ የሚያቆስል አይደለም። በጨዋታ ስም ክብርን የሚነካ ሰው በውስጡ በጥላቻ የተሞላ ነው። ነጥብ 2 ወድቀህ ሲያገኙ የሚዘባበቱብህ። እውነተኛ ጓደኛ ስትወድቅ እጁን ይዘረጋል፣ እሱ ግን ስትወድቅ አልኩህ እኮ እያለ በውስጡ ይደሰታል። ያንተ ውድቀት ለእሱ የድል ያህል ነው። እንዲህ አይነቱ ሰው ካንተ በላይ መሆን ስለሚፈልግ ብቻ ውድቀትን እንደ ትርኢት ያያል። ነጥብ 3 በወዳጅነት ስም የሚበዘብዝ። እነዚህ ሰዎች ጓደኛ አይደለንም እንዴ እያሉ ጉልበትህን፣ ገንዘብህንና ጊዜን የሚመጡ ናቸው። አንተ ለእነሱ መስዋዕትነት ትከፍላለህ፣ እነሱ ግን ለአንተ ምን እንደሚያገኙ እንጂ አንተ ምን እንደሚያስፈልግ አያስቡም። ጓደኝነት መስጠትና መቀበል እንጂ መመጠጥ አይደለም። ነጥብ 4 ከጎንህ ሆኖ እስክትወድቅ የሚጠብቀው። ይህ በጣም አደገኛው ነው። አብሮህ ይውላሉ፣ አብሮህ ይበላል፣ ሚስጥርን ያውቃል። ግን ይህን ሁሉ የሚያደርገው ከአንተ ጋር ስለሆነ ሳይሆን የሚጥልበትን ትክክለኛ ሰዓት ለመጠበቅ ነው። ከጎንህ የቆመ ሊደግፍ ሳይሆን ልክ ስትወድቅ ቦታውን ለመውሰድ ነው። ነጥብ 5 ስትፈልገው ጠፍቶ ሲፈልግ የሚመጣው። ስትቸገር ስልኩ አይነሳም፣ ጉዳይ ሲኖር ስራ ይበዛበታል። እሱ ሲቸገር ግን አንተ ካልደረስክለት ሰማይ ይገለበጣል። እንዲህ አይነቱ ሰው አንተን እንደ ጓደኛ ሳይሆን እንደ አማራጭ ነው የሚያይ። ወዳጄ፣ ህይወት አጭር ናት። ጊዜህንና ፍቅርን ለማይገባቸው ሰዎች አታግብር። 100 የውሸት ጓደኛ ከሚኖር አንድ እውነተኛ ጓደኛ ይሻላል። ብቸኝነት በከንቱ ሰዎች ከመከበብ 1000 ጊዜ ይሻላል። ትልቁ ቁም ነገር ይህ ነው። ጠላትን ተጠንቀቀው፣ ጓደኛን ግን 1000 ጊዜ ተጠንቀቀው። ምክንያቱም ጠላት የት እንደሚመጣ አያውቅም። ጓደኛ ግን የትኛውን ቦታ ላይ ቢመጣ ይበልጥ እንደሚያምህ ያውቃል። ይህ መልእክት ለብዙዎች እንዲደርስ ቪዲዮን ላይክ ያድርጉት። ካጋጠሙህ 5 ሰዎች ውስጥ አንተን ይበልጥ የገጠመህ የትኛው ነው? ኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ።